ነመጉዳ ይህ ከላይን ኦፍ ጁዳ ወደ ላይን ኦፍ ገዳ የተሸጋገርንበት መንገድ ነው ገዳን ጉዳ ገዳን ቁፈ ገቢና ሬጌ ላይን ኦፍ ገዳ ብሎ ቻሉ ጀመረ ይህ በጣም የሚገርም ጥቁር ህዝብ ፊሎሶፊ የኩሽ ዘመኑ ላይ ራሱ ብሎታል ኩሽ ነው ምድሩ ካም ነው ህዝቡ ለማለት ነው ኢትዮጵያ ውስጥ ያለው 98% የኩሽ ህዝብ ግን እኔ ከዛም በላይ ማውራት መፈልገው ስፔሻሊ ነጮችና ዌስተርኖች የአፍሪካ ህዝብ ላይ ያሳደሩት ተጽዕኖ ብላክ ዴይ ያዘቀ ብላክ ሊስት የወንጀል ሊስት ብላክ ማርኬት ርካሽ ዋጋ ብላክ ልብስ ለወንድሞቻችን እንኳን ስናዘን ጥቁር ለብሰን የኛን ከለር ለብሰን እንናዘናለን ግን በኦሮሞ ፊሎሶፊ ዋጋ ጉራቸ ገራገር ባይላለው ጥቁር የጥንካሬ ምልክት ነው የሰክሬት ምልክት ነው የተስፋ ምልክት ነው ነጭ ግን የማርጀት የመሞት እኛ ስንወለድ ወጣት ስንሆን ጸጉራችን ጥቁር ነው ግን ስናረጅ ለሞት ስንል ጸጉራችን ወደ ነጭ ይቀየራል ከሰል ስናቀጣጥል ተስፋ ያለው ከለሩ ጥቁር ነው ስሞት ግን አዋራው ነጭ ነው ግን ከኛ አድቫንስ ስለሆኑ ይሄንን የጥቁርን የጥንካሬ ምልክት የሐዘን ምልክት የወንጀል ምልክት የኃጢአት ምልክት አርጎ ነግሮ የራሳቸውን የነጭ ምልክት ደግሞ ፕራውድ አርገን እንደሄድበት የደስታ ምልክት አርገን እንደናስ አርጎ ካሳመረ እኛ ላይ ወደዳ ይሰራ ሰላም በሳሚያቆ ካምበሳ ጋር መኖር ህዝብ አውሮፓ እስራኤል ውስጥ አንበሳ የለም ኦሮሞ የሸዋን ኦሮሞ ስታዩዝ ላይ የሚያርገው ሲምቦል የአንበሳ ሲምቦል እኔ ብዙ ኦሮሞችን አሉ ስማቸው ሌንጮ ይሆናል ሌንጮ ፍቅሩ ሌንጮ ሌንጮ ለካ ሌንጮ ማለት ግን ላይን የሚባል ስም ያለው ፍራንጃ ይቻላል ቢኮዝ የሰው ልጅ አካባቢው ላይ ያለው ነገር ስም ያወጣለት ግን ይሄ ብቻ በቂ ያላስበው የአሜሪካና ነጮች ሴቶቻቸው ቀጫጭን ስለሆነ የውበት ምልክት አርጎ በሞዴሊንግ እኛ ሀገር የሚያማምሩ አሪፍ ሰውነት ያላቸው ሴቶች የውበት ምልክት በነጭ ስለተቀበሉ እንደነሱ ቀጭን ሆኖ የማያምር ውበት የውበት ምልክት አርጎ ሞዴሊንግ ራሱ በእነሱ በማያምረው መልክ እንድንወዳደር አርጎናል ዛሬ ነመጉዳ ይህ ከላይን ኦፍ ጁዳ ወደ ላይን ኦፍ ገዳ የተሸጋገርንበት መንገድ ነው ያሉ ስል ብዙዎቹ እኛ እስራኤሎች አይደለም we are African ኃይለ ሥላሴ ኢትዮጵያ ሰገዛ የእስራኤል ዘር ሆኖ ነው ኢትዮጵያን የገዛ ግን አፍሪካ ራሱን ማስተዳደር ይችላል ገዳን ጉዳ ይሄንን ቀስ በቀስ ይገባቸዋል በያስባለሁ ግን ዋናው ያንበሳ ነገር እኔ ያይሁድ አንበሳ ብሎ ሲምቦላይዝ ያደርጉ ራሱ ከየትኛው ፓርክ እስኪ እስራኤል ውስጥ አንበሳ ያለበትን ፓርክ ነገሩኝና ከዛ በኋላ እንቀበላቸዋለን ግን አፍሪካንስ ኢትዮጵያንስ ኦሮሚያ ዛሬ ባሌ ከርክ አንበሳ አለ ዛሬ ግን አንዳንዱ አንበሳን የሆነ ሰው መጥቶ መስቀል ስላሳዘው የሌላ ሀገር ነገር አርጎ እየተቃወሙ እኛ we are proud to be African እኛ ጥቁር ህዝብ ነን በራሳችን ማንነት በራሳችን ካልቸር እንኮራለን ኩሽ ነው ምድሩ ካም ነው ለማለት ነው ያልነውም ለዚህ ነው የኦሮሞ ዲሞክራሲ ከግሪክ ዲሞክራሲ በ3500 ዓመት ይቀድማል የግሪክ ዲሞክራሲ ሴትና ስሌቭ ወይ ባሪያን አሳተፈ በኦሮሞ ዲሞክራሲ ደግሞ ስሌቭ የሚባል ነገር ራሱ ትርጉም የለውም ኢልማናማ ነሞማ ሰውኛ ነው ከኛ 11ኛ ክፍል በ3500 ዓመት ምን ቀድማቸውን ህዝብ እንደ ተምሳሌት አድርጎ አስተምሮናል ስለዚህ ስለ አንበሳ የሚያወራው ከአንበሳ ጋር ምኖር ስለሆነ እኛ ገዳ ላይ ከፈለግና አንበሳ እናስቀምጣለን ከፈለግነ ነብር እናስቀምጣለን ፓንዳ ግን እናስቀምጥም ፓንዳ ምኖረው አውሮፓና እንደዛ አይነት ሀገር ላይ ነው ዛሬ
አንቺ በእስራኤል ፊሎሶፊ ወይ በሌላ ፊሎሶፊ ስለጀዘብሽ የኛ ማንነት አይደንቲቲ አንፎገርም መረጃ ካለ ከነ መረጃው ይዘና thank you so much ጃሉድ እናመሰግናለን ቦንሳ ኦምኒስትሪ አዱ ፀሐይ አደ ይሄ አዴ እቴ ይሄ ኦምኒስትሪ ነው አይ ዶንት ኖ ምገባችሁ ሆኖ ይገባችኋል ሰርክል ይባላል ይሄንን የሰራው ደግሞ የኛ ታዋቂ ሎሬታችን የሲል ሎሬት አምነን ይባላል እዚህ ውስጥ ፀሐይ ሰጥቶናል እዚህ ውስጥ ደግሞ ያው የዓለም ማምረጃ አዳ ሰርክሉ ደግሞ የእናታችን ማፀን እዚህ ውስጥ አለ ዓለም አለ ከገባችሁ ይገባችኋል ካልገባችሁ ቀስ በቀስ በሰርጀሪም ቦን እንሰጣችኋለን ግን እውነቱ ይሄ ነው እና እዚህ ታሪክ ላይ ገብቶት መረጃ ይዞ ቻሌንጅ ማድረግ የምፈልግ ሰው ካለ እኔ በየትኛው መንገድ በየትኛው ጊዜ ለመቀበል ዝግጁ ነኝ thank you so much ላይን ኦፍ ገዳም በልዘፈን ቪዥን ኢንተርቴይንመንት ላይ ተለቋል ገብታችሁ የገባችሁ አንደርስታንድ አድርጉት ጥያቄም ካላችሁ አንሱ እዛው ውስጥ ያለው ሲምቦል ራሱ ዓለምን ይገልጣል thank you so much ጨርሻለሁ